አዎ ዛሬም የለም ወደፊትም አይኖርም። እንዴት? ወርቁን ባለቤቶቹ ወስደውታል። ወርቁን? ቦርሳ ውስጥ ወርቅ እንደነበር ታውቃለህ ማለት ነው? መጀመሪያማ አላወኩም ነበር፣ አሁን ግን አወኩ። ቆይ እንዴት? እርግብ ባለፈው ማንም ንጹህ ሰው የለም ብዬሽ እንደነበር ታስታውሻለሽ አይደል? እና ራሴን ላስተዋውቅሽ፣ ተምቹ እባላለሁ። ሰውዬ ምን እያልክ ነው? ወርቁ የት አለ? እና ሀና ወስደውታል አሉሽ። ምን? አዎ ከእነ ሀና እናት ጋር ነበር የሰረቅሽው። ስለዚህ ባለቤቷ ወሰደችው። እንዴት? ያስቀመጥኩት እነ ሀና ቤት ነበር። ከዛ ድንገት ሲከፍቱ አገኙት። ምንድነው የምታወራው? አንተ ሀናን የት ታውቃታለህ? እርግብ እኔ ማለት የሀናን መስቀልና ፎቶ ሰርቄ ላክስትሽ የሰጠሁት ልጅ ነኝ። የምታወራው ነገር ምንም እየገባኝ አይደለም። አሁን ወርቄን ብቻ ነው የምፈልገው። እሱ ብቻ አይደለም፣ አንቺን መጀመሪያ የቀረብኩሽ አታልየሽ የሀናን እውነት ለማውጣት ነበር። ወይኔ እርግብ ስትጫወትብኝ ነበረ ይኖርከው። እርግብ አነሰም አደገም እኔም አንቺም ሌባ ነን። ኧረ እባክህ በሆቴል ስትጫወትብኝ ከኖርክ በኋላ ነው እንደዚህ የምትለው? እውነቱን ስነግርሽ ቦርሳ ውስጥ ቀድመሽ ወርቅ እንዳለብት ነገር ሊኖሩ ከየትም ብዬ ፈልጌ ያመጣው ነበር። ኧረ እባክህ ይኸው አወቅህ እኮ ሂድና አምጣዋ። አሁንም አረፈደ፣ የትም አናገኘው። አሁን ይሄን ቤት ለቀህ ውጣ። እርግብ የሚጠቅመን እንደዚህ መሆናችን ሳይሆን ተረጋግተን መነጋገራችን ነው። ውጣ አልኩህ እኮ። ምንም ሌባ በሆን ግን ለአንቺ ያለኝ ስሜት እውነተኛ ነው።